ቢስሚላህ ወሰላቱ ወሰላሙ ዓላ ረሱሊላህ። የአሜሪካንና የዩሮፕ ቀብር ይላል። ከፊል እህቶች አሜሪካና ዩሮፕ ስትኖሩ ለእናንተ ለየት ያለ ሸሪዓ ያለ ይመስላችኋል። ሙስሊም መሆናችሁን ታውቃላችሁ። እስልምናችሁን ግን ባለማክበራችሁ ወይንም ዩሮፕና አሜሪካ ላይ ስትኖሩ ለየት ያለ ቀብር ውስጥ የምትገቡ ስለሚመስላችሁ ኦልሞስት ለመራቆት 5 ጉዳይ የደረሰ ልብስ ለብሳችሁ ትወጣላችሁ። አላህን አትፈሩ። ታውቃላችሁ ወንድ ልጅ ሲሞት የሚቀበረው በ3 ከፈን ነው። ሴት ልጅ ስትቀበር ግን በ5 ከፈን ነው የምትቀበረው። ስለዚህ አሜሪካን ያለውም ቀብር፣ ኢትዮጵያም ላይ ያለው ቀብር፣ የትም ዓለም ላይ ያለው ቀብር በጣም ጠባብ እንደሆነ ነቢዩ ሰለላሁ ዐለይሂ ወሰለም ተናገሩ። ከዚህ ውስጥ ግን ቀብሩን ሊያሰፋው የሚችለው መልካም ሥራ ብቻና ብቻ ነው። የነቢዩ ሰለላሁ ዐለይሂ ወሰለም ልጅ ፋጢማ አላህ መልካም ሥራዋን ይውደድላትና ነቢዩ ሰለላሁ ዐለይሂ ወሰለም ሊሞቱ ሲሉ አጠገባቸው ቁጭ ብላ ስቅስቅ ብላ አለቀሰች። ከዛ አሁንም ጠጋ አደረጉና ሌላ ወሬ ደግሞ አወሯት። ምን ሲሉ የጀነት ሴቶች እኮ ቁንጮ አንቺ ነሽ ምትሆኚው አሏት። እንዲህ ከማለታቸውም ጋር የጀነት ቁንጮ ተብላ ከመጠቀሷም ጋር የጀነት ሴቶች ቁንጮ ማን? የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ልጅ ልትሞት ስትል ታማ በነበረችበት ሰዓት ሱብሓነላህ በጣም ጨነቃት። የጨነቃት ልብ በሉ ሟች መሆኑ አይደለም፣ ሟች መሆናቸውን ያውቁ ነበር ጠንቅቀው። ለዛም ዓለም ተዘጋጅተው ነበር። ምን አለች ፋጢማ? አሁን በነገው ዕለት እኔ ስሞት ቅርጼን ወንዶች ሊያዩት ነው ወይ አለች። ላኢላሃ ኢላላህ። ከዛ ውስጥ ከነበሩ ሰሃቢያ ሴቶች ውስጥ ምን አለቻት? ሀበሻ ላይ በሄድንበት እኮ ሰዎች እንዲህ ቅርጫት በሚመስል የሴት ልጅ ቅርጽ በማያሳይ መልክ ሬሳቸው ወደ ቀብር ቦታ ሲወሰድ አይተናል። አብሽሪ ያንቺንም በዚህ መልክ አስደርግልሻለሁ አለቻት። የፋጢማ ዱዓ ምን ሆነ? እኔን እንደ ሰተርሽኝ በዱንያ ላይ አላሁ ስብሓነሁ ወተዓላ በአኼራ ላይ ይሰትርሽ ይሸፍንሽ አለቻት። ከዚህ ምን እንይዛለን? አሜሪካ ያላችሁ ስም አልጠራም፣ ሚዲያ ላይ ፀጉራችሁን ተገልጣችሁ እየደነሳችሁ የምትወጡ ከኛ በላይ ሰው የለም ብላችሁ መሬቷን እንደ R&B እንደ ራፕ አክተሮች ረጋግጣችሁ ልትጨርሱ የምትፈልጉ ሴቶች አላችሁ። ዩሮፕ ላይ ተቀምጣችሁ ከኛ በላይ ላሳር የምትሉ ዛሬ ረገጣችሁባትን መሬት ነገ ትገቡባት አላችሁ። አላህን ብትፈሩ ነው የሚሻለው። በሚገርም ሁኔታ ሰዎች ምን ያደርጋሉ? አረብ ሀገር ያለች ሴት ፀጉሯ የሆነች ፓርቷ ብትታይ አንቺ አላህን አትፈሩም ወይ ተብሎ ይጮህባታል። ከዩሮፕ ከአሜሪካ ደግሞ ተራቁተው እየደነሱ ሲወጡ ሙስሊም መሆናቸው እየታወቀ ሰው ዝም ይላቸዋል። ስለዚህ ሁላችንም ከአሜሪካም ሆነ ከአረብ ሀገርም ሆነ ኢትዮጵያ ሀገራችንም ላይ ሆነ አሬትም ዓለም አላህን መፍራታችን ብቻ ነው ነፃ የሚያወጣን። ታላቁ ሶሃባ ዑስማን ብን አፋን ረዲየላሁ ዐንሁ ቀብር ቦታ ላይ ደርሰው አለቀሱ። ተጠየቁ፣ ለምንድን ነው የምታለቅሰው? ስለ ጀነትና ስለ ጀሃነም ስታወራ የቀብርን ያህል በጣም ጺምህ እስኪርስ ድረስ እኮ አታለቅስም። ለምንድን ነው እንደዚህ የሚያለቅሱት? ተብለው ሲጠየቁ ምን አሉ? እኔ እኮ ከነቢዩ ሰለላሁ ዐለይሂ ወሰለም ሰምቻለሁ። አንድ ሰው የቀብር ሕይወቱ ካማረለት ከዛ በኋላ ያለው ሕይወቱ ያምርለታል። የቀብር ሕይወቱ ከተበላሸበት ከዛ በኋላ ያለው ሕይወቱ ይበላሽበታል አሉ። ታላቁ ሶሃባ አባ ሁረይራ ደግሞ አለቀሰ። ለምንድን ነው የምታለቅሰው ተባለ። እኔን የሚያስለቅሰኝ የመንገዱ ርዝመትና የኛ ስንቅ ወይም የኔ ስንቅ ማነሱ ነው አለ። የኛስ ነው ወንድምና እህቶቼ ሆይ እንዲሁ ስንቃችን አንሷል። በል እንዲያውም ተራቁተን አላህን እያመጽን የለቀቅናቸው ቪዲዮዎች ዋው እንደኔ አይነት ማን አለ እንግሊዝኛ ጣልጣል የመሳሰሉት ተደርገው ምን ይደረጋሉ? ወንጀልን ማሰራጨት። ከዛስ አይን በደረሰበት ልክ ሰው በተፈተነበት ልክ ከሌለን መልካም ሥራ ላይ ተቆርሶ ስራችን ይበላሻል። ስለዚህ የአሜሪካን ሀገር ቀብርም የሀበሻ ቀብርም የሳውዲ ቀብርም በጣም ጠባብ ነው። የሚያሰፋው ምን ብቻ ነው? መልካም ሥራ ከወንጀል መራቅ ነው። እህቶችን ወንድሞችን ይሄን መልእክት አድርሱልኝ፣ አሰራጩልኝ።
አላሁ ስብሓነሁ ወተዓላ እሱን የትም ቦታ ከሚፈሩት ሰዎች ያድርገን። ሱብሓነከ አላሁመ ወቢሐምዲክ አሽሀዱ አን ላ ኢላሃ ኢላ አንት አስተግፊሩከ ወአቱቡ ኢለይክ።